ሰባት አጥፊ የሆኑ ከባባድ ወንጀሎችን ተጠንቀቁ። እጅተኒቡ ሰባል ሙቢቃት፣ ሰባት አጥፊ ከባባድ አውዳሚ ዱንያ አኺራችሁን ሊያበላሽ የሚችሉትን ወንጀል ተጠንቀቁ ይሉናል ነቢዩ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ አልቡኻሪዩ ومسلم عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال اجتنبوا سبع الموبقات قالوا يا رسول الله وما هن قال الشرك بالله والسحر وقتل النفس التي حرم الله إلا بالحق وأكل الربا وأكل مال اليتيم والتولي يوم الزحف وقذف المحسنات المؤمنات الغافلات እነዚህ ሰባት ከባባድ ወንጀሎች ዛሬ ላይ እንደ ቀላል እየታዩ ያሉት ረሱል አለይሂ ሰላቱ ወሰላም ለነዛ ምርጥ ብርቅዬ ትውልድ ከዘመኔ ካሉት ምርጥ ትውልድ ኸይሩል ቀርኒ ብለው ከተናገሩት እኔ ያለውበት ብለው በተናገሩበት ትውልድ ያ ምርጡ ትውልድ ሰሃባዎች የነብዩ ሰለላሁ ዐለይሂ ወሰለም ተማሪዎች የሳቸውን ባህሪ የተላበሱ ምርጥ ትውልድ ባለበት እጅተኒቡ ሰብዐል ሙቢቃት ሰባት አጥፊ ከባባድ ወንጀሎችን እራቁ ሲሉ ሰሃቦቹ ቃሉ ያ ረሱላላህ ወማ ሁነ እነማን ናቸው አሉ። ሰሃቦችን ያስጨነቀ ከባድ ጉዳይ እኛ ጋር ቀላል የሆነ አላህ ይታረቀን፣ አላህ ያግራልን። እነማን ናቸው አሉ። የመጀመሪያው አሽርኩ ቢላህ አሉ። ሽርክ ነው፣ በአላህ ማጋራት። አዎ ሽርክ። ዛሬ ላይ ስለ ሽርክ ሲነገር አንዳንዱ ሰው ምንድነው ይላል። ኑህ አለይሂ ሰላም 950 ዓመት የለፉበት፣ ረሱል አለይሂ ሰላቱ ወሰላም 23 ዓመታት የለፉበት እኮ ነው። 10 ዓመት እኮ 30 ሳይመጣ በፊት የነበረ አስተምሮ ቢሆንም ከአኽላቅ ጋር ሌላውን 13 ዓመታት ቀረ ማለት አይደለም፣ ሲያስተምሩት የነበረ ነው። ቁርአን ከመጀመሪያው እስከ መጨረሻው ብታዩ ይህ ነው። ፋቲሃ ጀመረ ኢያከ ነዕቡዱ ወኢያከ ነስተዒን። ሱረቱ ናስ ብትመለከት ቁል አዑዙ ቢረቢ ናስ፣ በሰዎች ጌታ እጠበቃለሁ በል። በጠንቋይ እጠበቃለሁ እንዳትል፣ በአድባር በቆሌው እጠበቃለሁ እንዳትል፣ በሸሆች እጠበቃለሁ እንዳትል፣ በአላህ እጠበቃለሁ በል። ከመጀመሪያው እስከ መጨረሻው ያስተማረው ጉዳይ ቢኖር በዋናነት ይህ ጉዳይ ነው። ሽርክ ቀላሉ ነዋል። ሽርክን ከባድ እኮ የሚያደርገው ሰው ወንጀል ሰርቶ አላህ የሰራውን ወንጀል ቅጣት ያህል እንደ መጠኑ ይቀጣውና ረሕመት አድርጎለት ጀነት ያስገባዋል። ሽርክ ግን አልደራደርበትም አለ። አላህ ነው ያለው፣ ካሚል አይደለም ያለው፣ ነቢዩ አይደለም ያለው፣ አላህ ነው ይህንን መጀመሪያ ያለው። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋሩትን አንድንም አካል አልምርም ያለውን ትምራለህ ማለት ትችላለህ? ለዚህ እኮ ነው አንድ ዳዒ አንድ ነገር ሲናገር ልቤን ነካኝ። ከውጭ ሀገሮች ምንድነው ልቤን የነካኝ? በጣም እያለቀሰ እንደው ኢማንን አተህ መሞት ከባድነቱን እየገለጸ